የሰርጋችን ቀን ላይ ባጀታችን እንዴት ነው የምናጸድቀው? አሁን ለምሳሌ ባጀት በጣም ቤዚኩ ነገር ባይ ዘ ወይ ዊዲንግ ላይ ባጀት ነው። ከሰርግ በፊትም ከሰርግ በኋላ ያለው ህይወታችንን ያስተካክልላል የሚችለው ብለን የምናምነው እሱ ነገር ላይ ነው እና ባጀታችንን እንዴት ነው የምናጸድቀው? ምን ያህል ነው አቅማችን? ምን አይነት ሰርግ ነው መደገስ የምንፈልገው? አሁን ለምሳሌ አንዳንዱ በጣም ሌክጀር የሆነ ሰርጎችን መደገስ ይፈልግና አቅሙ ግን ኢንተርሚዲየት ላይ ሊሆን ይችላል። አይ ነው ስፖንሰሮች ምንም ሊኖሩ ይችላሉ። ግን ቤዚክ ማድረግ ያለብህ ሰርግ ላይ ስትደግስ እጅህ ላይ ባለው ተንጀብል የሆነ ነገር ላይ ነው ተመስርተህ ማድረግ ያለብህና እገሌ መኪናን ይሸፍንልኛል፣ እገሌ አዳራሽ እንደዚህ ያደርግልኛል እየተባለ ባጀት ይወጣና ያ ሰው ሳያደርግ ሲቀር ብዙ ነገር ውስጥ ይከሰታል እና ለሱ ቅድመ ዝግጅት መደረግ አለበት። ሌላው ደግሞ በጣም አንገብጋቢ የሆነ ነገር አንድ እቃ ላይ በአንድ ብር ባጀት ከተደረገ በኋላ ያ ባጀት ተጽፎ እስከ ሰርጉ ዕለት ድረስ እስኪያልፍ ድረስ መጽደቅ አለበት ያ ነገር። አንለስ በቃ ዛሬ ይሄ ፕራይስ ለዚህ ሂሳብ ይሄ መሆን አለበት ሰይም በልና የመኪና ፕራይስ ከተፈለገ የመኪና ፕራይስን መኪናውን አይነቱን መጀመሪያ ሄዳችሁ የመኪናውን አይነቱን ማየት አለባችሁ። ካያችሁ ዲስከስ አድርጋችሁ ከወሰናችሁ በኋላ ስለ ፕራይሱ ታወራላችሁ። ፕራይሱ ከተወሰነ በኋላ ያንን ጽፋችሁ ያ መንገድ መግደል ነው ያለባችሁ እንጂ ነገ ደግሞ ስለ መኪና ማውራትና ማሰብ የለባችሁ ማለት ነው። ሳይ መኪናው 50 ሺህ ከሆነ የሚያወጣው ሳይ ነው አለ ብዙ አይነት የመኪና አይነቶች አሉ። 50 ሺህ ከተባለ በቃ በ50 ሺህ ብሩ እስከ መጨረሻ ድረስ መጽደቅ ነው ያለበት እንጂ ዛሬ 50 ሺህ ብላችሁ ነገ ደግሞ የ100 ሺህ መኪና ስታዩ ያ የሚያምራችሁ ከሆነ ሰርጋችሁ ላይ ብዙ እንትን ነው የሚሆንባችሁና እንደዛ አይነት ነገሮች አይመከርም ማለት ነው። እናመሰግናለን። ለማንኛውም እንደዚህ አይነት ሀሳቦችን የምትፈልጉ ከሆነ ቻናላችንን ሰብስክራይብ አድርጉ፣ ፎሎው፣ ላይክ፣ ሼር አድርጉን። እናመሰግናለን።